ተቋማቶቻችን ዝግጁ ሆነው በቂ የሆነ ኮሞዲቲስ ይዞ አገልግሎት መስጠት አለባቸው። አንዱ ክፍተታችን ይሄ ነው። ፒኤምኤ በተለየ መንገድ ይሄንን መረጃ ያመጣል። በጣም ጥሩ ነው። ባለፈውም ተጠቅመንበታል። በየ5-6 ዓመት ከኢፒኤች ጋር የምንሰራው አለ። ሳራ የተለያዩ እንትኖች አሉ። ግን ይሄኛው በተሻለ መንገድ ፋሚሊ ፕላኒንግ ኮሞዲቲ ምን አክል አለ የሚለውን ያሳያል። አንዲት የአሜሪካ ኬሲ 135 የአየር ላይ ነዳጅ መሙያ አውሮፕላን በምዕራብ ኢራቅ መከስከሷንና በክስተት ውስጥ የነበረች ሁለተኛው አውሮፕላን ግን በሰላም ማረፏን የአሜሪካ ጦር አስታውቋል። ይህች ኬሲ 135 አውሮፕላን በመካከለኛው ምስራቅ የተካሄደ ባለው ጦርነት ወቅት አሜሪካ ያጣቻት ቢያንስ አራተኛዋ ወታደራዊ አውሮፕላን ሆና ተመዝግባለች። ዋሽንግተን የነዳጅ ዋጋ ንረትን ለመግታት ከስትራቴጂካዊ የነዳጅ ክምችቷ 172 ሚሊዮን በርሜል ነዳጅ እንደምትለቅ አስታውቃለች። ይህ የነዳጅ ልቀት 32 ሀገራትን ባቀፈው የዓለም አቀፉ የኢነርጂ ኤጀንሲ 400 ሚሊዮን በርሜል ነዳጅ ለመልቀቅ የገባውን ሰፋ ያለ ቃል ኪዳን አካል ነው። መደበኛ ኗሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ ዳኝነት ስልጣን ነው። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ከሀገሬ ቴሌቪዥን የምሽቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አምራለሁ። በእናቶችና ህፃናት ጤና ላይ የሚስተዋሉ ክፍተቶችን በመረጃ ላይ በተመሰረተ ውሳኔ ለመፍታት ያለመ አዲስ ሀገር አቀፍ የዳሰሳ ጥናት ተጀምሯል። ጥናቱ በመላው ኢትዮጵያ በሚገኙ የጤና ተቋማት ያለውን የአገልግሎት አሰጣጥ በተጨባጭ በመገምገም በዘርፉ መሬት ይነካ ለውጥ ለማምጣት ያለመ ስለመሆኑ ተመላክቷል። ዳግም ተገኝ የኢትዮጵያ ጤና ሚኒስቴር ከአዲስ አበባ ዩኒቨርሲቲና ከጆንስ ሆፕኪንስ ዩኒቨርሲቲ ጋር በመተባበር በቤት ለቤት እናቶችና ህጻናት እንክብካቤ በቤተሰብ እቅድ በጤና ተቋማት አገልግሎት አሰጣጥና በክትባት ዙሪያ ትኩረቱን ያደረገ የኢትዮጵያ አፈጻጸም ክትትል ለትግበራ የተሰኘ የዳሰሳ ጥናት በሁሉም ክልሎች ሊያካሄድ መሆኑን አስታውቋል። የጤና ሚኒስቴር ዴታው ዶክተር ደረጀ ዱጉማ የዳሰሳ ጥናቱ በእናቶች፣ በህጻናት፣ በጨቅላ ህጻናትና በስነ ተዋልዶ ጤና ላይ ትኩረት እንደሚያደርግ ገልጿል። ከዚህ ቀደም የተደረጉ ጥናቶችን መነሻ በማድረግ በተሰሩ ስራዎች የእናቶችን ሞት መቀነስ መቻሉንም ሚኒስትር ዴታው አስታውሰዋል። ጥናቱ በጤና ተቋማት የአገልግሎት አሰጣጥ ላይ ልዩ ትኩረት እንደሚሰጥ የጠቆሙት ዶክተር ደረጀ በአሁኑ ወቅት ከ1000 በላይ የጤና ተቋማት የቤተሰብ እቅድ አገልግሎት እንደማይሰጡ በመጥቀስ የጥናት መሰል ችግሮችን ለመፍታት እንደሚያግዝ ገልጿል። የሰርቪስ ዴሊቨሪ ፖይንት ላይ ያሉት ግብአቶችን ማየት በጣም አስፈላጊ ነው። ጤና ተቋማቶቻችን ዝግጁ ሆነው በቂ የሆነ ኮሞዲቲስ ይዞ አገልግሎት መስጠት አለባቸው። አንዱ ክፍተታችን ይሄ ነው። ፒኤምኤ በተለየ መንገድ ይሄንን መረጃ ያመጣል። በጣም ጥሩ ነው። ባለፈውም ተጠቅመንበታል። በየ5-6 ዓመት ከኢፒኤች ጋር የምንሰራው አለ። ሳራ የተለያዩ እንትኖች አሉ። ግን ይሄኛው በተሻለ መንገድ ፋሚሊ ፕላኒንግ ኮሞዲቲ ምን አክል አለ የሚለውን ያሳያል። አለ ብለን እንደምንናገረው አይደለም። አንዳንድ ቦታ ላይ ሾርቴጅ አለ። አንዳንድ ቦታ ላይ ስቶክ ያደርጋል፣ ስቶክ አውት ይሆናል። አንዳንድ ቦታ ደግሞ ኦቨር ስቶክ የሚቀመጥበት አለ። ይሄ አጠቃላይ ፕሮግራሙ ላይ በደንብ ማየት ያለብን ጉዳይ ነው። ኮሞዲቲ ከሌለ አገልግሎት መስጠት አይቻልም። ከውጪ ተገዝቶ የሚገባው በቂ ነው፣ ምንም ችግር የለብንም። ዲስትሪቢዩት ማድረግ ላይ መከታተል ላይ ግን ክፍተት አለ። በባለፈውም ጥናት አይተናል። አሁንም ጥናቱን ብቻ አፕሪሼት ማድረግ አይደለም። እንዲህ አይነት ፋይንዲንጎችን ስናይ በደንብ አክት ማድረግ አለብን። ለምሳሌ አሁን በኢትዮጵያ ባለፈው ባደረግነው ጥናት 1000 አካባቢ የሚሆኑ ጤና ተቋማት የፋሚሊ ፕላኒንግ አገልግሎት አይሰጡም። ለምንድን ነው የማይሰጡት? የክልል ጤና ቢሮዎችም በየጊዜው ነው ኮሙኒኬት የምናደርጋቸው። ማየት ያስፈልጋል። ጥናቱ እንዲህ አይነት ለአክሽን ምቹ የሆኑ ቻሌንጆችን የሚያሳየን ስለሆነ ሰርቪስ ዴሊቨሪ ሬዲነሱን በደንብ ማየት የሚያስችል ውጤት ይመጣል። በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት ዲን ዶክተር ሙልጌታ ታምሬ በበኩላቸው ጥናቱ ለ5 ዓመታት የሚቆይ መሆኑን የተናገሩ ሲሆን በአገር አቀፍ ደረጃ የተደራጀ መረጃን በማቅረብ የጤናውን ዘርፍ ውጤታማነት ለማረጋገጥና በዘርፉ የልቀት ማዕከል ለመገንባት ያግዛል ብለዋል። ሰርቪስ ዴሊቨሪ ፖይንት ላይ በፋሲሊቲ ሌቭል የሚሰበሰብ ዴታ ነው። ሰርቪስ ዴሊቨሪ ፖይንት ላይ ደግሞ የተለያዩ ዴታዎችን ይሰበስባል። ኮንትራሴፕቲቭ፣ ኤንሲ ዴሊቨሪ፣ ፒኤንሲ፣ ኢሙናይዜሽን፣ ኢንቴግሬሽን ቱ ዩዝ ኦፍ ፋሚሊ ፕላኒንግ፣ ኢንቴንሽን ቱ ዩዝ ኦፍ ፋሚሊ ፕላኒንግ ወይም ፋሚሊ ፕላኒንግ ለመጠቀም የሪፕሮዳክቲቭ ኤጅ ግሩፕ ላይ ያሉ እናቶች ያለውን ዝግጁነት፣
የኒውቦርን ሄልዝ ፕራክቲስን ከዛም ባለፈ በጂኦግራፊካል ኦር ጂኦ ስፔሻል ዲስፓሪቲንም ያህል ኤችፒቪ ቫክሲኔሽን ከ9 እስከ 14 ዓመት ባሉ ልጃገረዶች ላይ እና ሌሎችንም በአንድ ዓመት ወይም በየ2 ዓመቱ ፎሎ አፕ ዴታን ጀነሬት ያደርጋል ማለት ነው። በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ትምህርት ቤት መምህር የሆኑት ዶክተር ሰለሞን ሽፈራው ከዚህ ቀደም በተመሳሳይ መልኩ ላለፉት 12 ዓመታት ሲደረግ የነበረ ጥናት ተጠናቆ ከቤተሰብ እቅድ አልፎ በእናቶች በህፃናትና በጤና ተቋማት አገልግሎት አሰጣጥ ላይ ሰፋ ያለ ትኩረት ተደርጎ እንዲሰራ ማገዙን ገልጿል። ይህኛው ጥናትም በጥናቱ ግኝቶች ላይ ተመስርቶ መሬት የነካ ለውጥ ለማምጣት ይቻል ዘንድም ዋነኛ ፈጻሚ ከሆኑት ከሁሉም የክልል ጤና ቢሮዎች ጋር ይበልጥ ተቀናጅቶ ለመስራት የሚያስችል ሰፊ የጋራ መድረክ እንዲፈጠር ያደርጋል የሚል ተስፋ እንዳላቸው ጠቁመዋል። እንዲሁ ናሙና ለመጥቀስ ያህል ነው። ከእያንዳንዱ የጥናት አይነት እንግዲህ 3 አይነት የጥናት አይነቶች አሉት። በዋናነት ደረጃ ከእያንዳንዱ ያሳየሁት ጤና ሚኒስቴር የተጠቀመበትና በመጠቀሙ ደግሞ ለውጥ ያመጣበት መረጃ ነው እና የእናቶች እንትን ጥሩ የተቀየሩ ሰርቪሶች አሉ። አንዳንድ ደግሞ እንደ ቤተሰብ እቅድ ተጠቃሚነት ያሉ ያልተሻሻሉ አሉ እና አሁን እሱ ያልተሻሻለበት ምክንያት በተለይ ፋሚሊ ፕላኒንግ ካውንስሊንግ ላይ አንድ ችግራችን እሱ ነበር። በነገራችን ላይ የካውንስሊንግ እንግዲህ ምን ማለት ነው? ማማከር አገልግሎት እና የማማከር አገልግሎቱ ችግር ነበረበት፣ እንደውም እየቀነሰም ነበር እና እሱ አሁን ከዚህ ጥናት በኋላ ለውጥ አምጥቶ አሁን ለውጥ አለ። ስቲል ችግር ያለበት ነው ግን መሻሻል እያሳየ ያለ ነው እና በአጠቃላይ ያለንበትን ደረጃ ለመገምገም በጣም ጠቃሚ ነው። በጥናቱ ማስጀመሪያ መርሃ ግብር ላይ የፌዴራልና የክልል ከፍተኛ የጤና የስራ ኃላፊዎች የተገኙ ሲሆን ጥናቱ የሚሰበስባቸው መረጃዎች የጤና አገልግሎት ተጠቃሚነትን ይበልጥ ለማሳደግ መሰረት እንደሚሆኑም ተገልጿል። ወደ አጫጭር መረጃዎቻችን አለፍን። የማዕድን ሚኒስቴር የምርመራ ፈቃዳቸውን አጠናቀው ወደ ምርት ለሚሸጋገሩ የወርቅ የብረትና የፖታሽ አምራች ኩባንያዎች የምርት ፈቃድን ሰጠም። የኢትዮጵያ ኢንቨስትመንት ሆልዲንግ በፖታሽ ልማት፣ ስቲል ማኑፋክቸሪንግ በብረት ልማት እንዲሁም ቤሮ ማይኒንግ ደግሞ በወርቅ ልማት ዘርፍ ፈቃድ ያገኙ አልሚዎች ናቸው። የኢትዮጵያን ዋና ዋና የማዕድን ሀብቶች በሀገር ውስጥ ማምረት የሚያስችል መሰረት ይጣል ነው ያሉት የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ከዚህ ቀደም ብረትን በሀገር ውስጥ ማምረት አለመቻሉ በግንባታ ዘርፍ ላይ ተጽዕኖ ሲያሳደር መቆየቱን አስታውሰዋል። ፈቃዱን ያገኘው የብረት አልሚ ኩባንያ ወደ ምርት ከገባ በኋላ በዓመት 2 ሚሊዮን ሜትሪክ ቶን ብረት የማምረት አቅም ይኖረዋል ተብሏል። በወርቅ ምርት የተሰጠው ፈቃድም የዘርፉን ምርታማነት ለማሳደግ እንደሚያስችልም ሚኒስትሩ አክለው አስረድተዋል። ኢትዮጵያና ስዊድን ሰላማዊ የኒውክሌር ኢነርጂ ልማት ዙሪያ በጋራ መስራት በሚችሉባቸው እድሎች ላይ ውይይት አደረጉም። በውይይቱም የኢትዮጵያ ኒውክሌር ኮሚሽን ኮሚሽነር አቶ ሳንዶካን ደበበ ኢትዮጵያ የኃይል አማራጮቿን ለማስፋፋትና ሀገራዊ የኤነርጂ ዋስትናን ለማረጋገጥ ያላትን ራዕይ ገልጸዋል። የስዊድን አምባሳደር ማግኑስ ሊናርሰን በበኩላቸው ሀገራቸው በኒውክሌር ኢነርጂ ፖሊሲ በቴክኖሎጂና በሕዝብ ተሳትፎ ረገድ ያላትን ልምድ አጋርተዋል። ስዊድን በኒውክሌር ሪያክተር ስራ፣ በደህንነት አጠባበቅ፣ በነዳጅ አስተዳደርና በራዲዮ አክቲቭ ቆሻሻ አወጋገድ ላይ ከፍተኛ ክህሎት እንዳላትም ጠቅሷል። ሁለቱ ወገኖች የኢትዮጵያ የኒውክሌር ሳይንቲስቶችንና መሐንዲሶችን አቅም ለመገንባት በሚረዱ አካዳሚያዊ ትብብሮች፣ የነጻ ትምህርት ዕድሎችና የስልጠና ፕሮግራሞች ዙሪያ ተወያይተዋል ሲል ኢዜአ ዘግቧል። የአዲስ አበባ ምግብና መድኃኒት ባለስልጣን የኮልፌ ቅርንጫፍ ጽሕፈት ቤት በከፍተኛ የአፍላቶክሲን መርዛማ ንጥረ ነገር የተጠቃ 90 ኩንታል በርበሬ ወደ ህብረተሰቡ ሳይሰራጭ ማስወገዱን አስታወቀም። ምርቱ ከማህበረሰቡ በተገኘ ጥቆማ በኮልፌ ቀራኒዮ ክፍለ ከተማ በሚገኘው የኮልፌ ሁለገብ የገበያ ማዕከል መደብር ውስጥ መገኘቱን ተገልጿል። ለምግብነት ተዘጋጅቶ ሊሰራጭ የነበረው ይህ የበርበሬ ምርት ግምታዊ ዋጋውም ከ2 ሚሊዮን ብር በላይ ነው ተብሏል። ምርቱ በኢትዮጵያ የተስማሚነት ምዘና ድርጅት በላቦራቶሪ ተፈትሾ ከፍተኛ የአፍላቶክሲን ክምችት እንዳለበት የተረጋገጠ ሲሆን ይህም ወደ ማህበረሰቡ ቢሰራጭ ኖሮ
የተለያዩ የጤና ጉዳቶች የሚያደርስ መሆኑን ጠቁሟል። ባለስልጣኑ ህብረተሰቡ የሚገዛቸውን ለምግብነት የሚውሉ ማናቸውን ምርቶች ጥራትና ደህንነታቸው የተረጋገጠ መሆኑን በማረጋገጥ ጤናውን እንዲጠብቅም አሳስቧል። ከውጭ የሱዳን ጦር በደቡብ ምስራቅ ሱዳን ብሉ ናይል ክልል የሚገኙ 2 ስልታዊ ቦታዎችን መቆጣጠሩን ገለጸ። የጦሩ 4ኛ እግረኛ ክፍለ ጦር ባወጣው መግለጫ ጆርት ምስራቅና ባላሞ የተባሉ አካባቢዎችን ከፈጥኖ ደራሽ ኃይሉና ከጆሴፍ ቱካ አማጽያን ጥምረት ነፃ ማውጣቱን አስታውቋል። ይህ ወታደራዊ እርምጃ በድንበር አካባቢ የሚገኙ መንደሮችን ደህንነታቸውን ለማረጋገጥና የተዘጉ መንገዶችን በመክፈት ተፈናቃዮች ወደ ቀደመ ቀያቸው እንዲመለሱ ለማስቻል ያለ መሆኑን ተገልጿል። በክልሉ ከጥር ወር ጀምሮ ግጭቱ የተባባሰ መምጣቱን የተነገረው። በሌላ በኩል የሱዳን መንግስት ኢትዮጵያ ግዛቷን ለድሮን ጥቃት መነሻነት ፈቅዳለች በሚልና የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ የገንዘብ ድጋፍ ታደርጋለች በማለት ሲከስም ቆይቷል። ይሁን እንጂ ኢትዮጵያም ሆነች የተባበሩት አረብ ኤሚሬትስ የቀረበባቸውን ክስ በተደጋጋሚ አስተባብለዋል ሲል አፍሪካ ኒውስ ዘግቧል። በመጨረሻም የቻይና የውጭ ጉዳይ ሚኒስቴር አሜሪካ በሀገሪቱ የንግድ ልምዶች ላይ የጀመረችውን ምርመራ ለፖለቲካ መጠቀሚያነት የቀረበ ነው ሲል ወቀሰም። ምርመራው በትራምፕ አስተዳደር የተጀመረ ሲሆን ቻይና ምርቶችን ካስፈላጊው በላይ በማምረት ገበያ እያጥለቀለቀች ነው በሚል የቀረበ ክስ ነው። ቻይና ግን ይህ ችግር እንደሌለና ምርመራው በንግድ ስም የተደረገ ፖለቲካዊ ጫና እንደሆነ ገልጻለች። በተመሳሳይ ወቅትም የቻይና ምክር ቤት አዲስ የ5 ዓመት የኢኮኖሚ ፍኖተ ካርታን አጽድቋል። እቅዱም ቻይና በቴክኖሎጂ ራሷን እንድትችል በሳይንስ ምርምር ላይ የምታወጣውን ውጪ በየዓመቱ በ7 በመቶ እንድታሳድግና በሮቦቲክስ በባዮሜዲካልና በኳንተም ቴክኖሎጂ ዓለም እንድትመራ ያለ መሆኑ ተነግሯል። ይህ ውሳኔም የተላለፈው ፕሬዚዳንት ትራምፕና ዢ ጂንፒንግ ሊገናኙ ጥቂት ሳምንታት ሲቀሩ መሆኑ በሁለቱ ሀገራን ሀገራት መካከል ያለውን የንግድ ውጥረትም ይበልጥ አባብሶታል ሲል ብሉምበርግ ዘግቧል። የእንግሊዝ ምጣኔ ሀብታዊ እድገት መገታቱ ተሰምቷል። በኢራን እንደ አዲስ የተቀሰቀሰው ጦርነት ተገምቶ የነበረውን የ0.2 በመቶ እድገት እንዳይመዘገብ ማድረጉም ተሰምቷል። ሚካኤል ኃይሌ በቢዝነስ ጥንቅሩ ተመልክቶታል። የእንግሊዝ ምጣኔ ሀብታዊ እድገት መገታቱ ተሰምቷል። በኢራን እንደ አዲስ የተቀሰቀሰው ጦርነት ተገምቶ የነበረውን የ0.2 በመቶ እድገት እንዳይመዘገብ ማድረጉም ተነግሯል። ሚካኤል ኃይሌ በቢዝነስ ጥንቅሩ ተመልክቶታል። የእንግሊዝ ኢኮኖሚ በጥር ወር ምንም አይነት እድገት ሳያሳይ መቅረቱ ሰምቷል። ይህም ለጠቅላይ ሚኒስትር ኪር ስታርመር መንግስትና ለሀገሪቱ ኢኮኖሚ ባለሙያዎች ያልተጠበቀ ድንጋጤን ፈጥሯል። ብሔራዊ ስታቲስቲክስ ቢሮ ኦኤንኤስ ይፋ ባደረገው መረጃ መሰረት በታህሳስ ወር ከታየው የ0.1 በመቶ አነስተኛ እድገት በኋላ በጥር ወር ኢኮኖሚው በዜሮ እድገት ላይ ተገድበዋል። ይህ አሃዝ የኢኮኖሚ ባለሙያዎች ቀደም ብለው ከገመቱት የ0.2 በመቶ እድገት በታች መሆኑ የሀገሪቱ የኢኮኖሚ እንቅስቃሴ ምን ያህል የቀዘቀዘ መሆኑን ማሳያም ሆኗል። በተለይም በሀገሪቱ ኢኮኖሚ ውስጥ ትልቅ ድርሻ ያለው የአገልግሎት ዘርፍ ምንም አይነት መሸር ሳያሳይ መቅረቱና የምርት ዘርፍ ደግሞ የ0.1 በመቶ ማሽቆልቆል ማሳየቱ ለውድቀቱ ዋና ምክንያት ተደርገዋል። የኢኮኖሚ መቀዛቀዝ ታየው በአሜሪካ በእስራኤልና ኢራን መካከል የተቀሰቀሰው ጦርነት ተጽዕኖ ገና ሳይጀምር መሆኑ የወደፊቱ ጊዜ ይበልጥ አሳሳቢ ያደርገዋል። ምንም እንኳን በጥር ወር ግንባታው ዘርፍ ላይ የ0.2 በመቶ እድገት ቢያሳይም የግል ቤቶች ግንባታ ረገድ የታየው የ5.6 በመቶ ከፍተኛ ውድቀት ከኮቪድ-19 ወረርሽኝ ወዲህ የታየ አስከፊ አፈጻጸም ሆኖ ተመዝግበዋል። የቻንስለር ራቻል ሪቪስ ኢኮኖሚ እድገትም የመንግስታቸው ዋነኛ
ጉዳይ አድርገው ቢያነሱም አሁን ያለው መረጃ ግን ይህንን ግብ ለማሳካት ገና ብዙ ስራ እንደሚቀራቸው አመላካች ነው። ቻንሰለሯ የመንግስታቸው እቅድ ትክክለኛ ቢሆንም መሆኑን ቢገልጹም የዓለም አቀፍ ደረጃ ያለው አለመረጋጋት ግን በኢኮኖሚው ላይ ጥላውን አጥልተዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት በዓለም አቀፍ የነዳጅና የጋዝ ዋጋ ላይ ከፍተኛ ደረጃ ግራ መጋባት ውስጥ መክተቱም እየታየ ይገኛል። በኢራን ላይ የተከፈተው ጥቃት ለነዳጅ ዝውውር እጅግ ወሳኝ በሆነው የሆርሙዝ የባህር ወሽመጥ ላይ የተፈጠረው መስተዋኮል የነዳጅ ዋጋ በ20%፣ የጋዝ ዋጋ ደግሞ በ50% እንዲጨምርም አድርጓል። ይህ ኃይል አቅርቦት ድንጋጤ በቀጥታ ወደ ዩናይትድ ኪንግደም የኢኮኖሚ ስርዓት ውስጥ በመግባቱ አዲስ የኑሮ ውድነት ቀውስ ሊቀሰቅስ እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። የቤት ኃላፊነት ቢሮ ኦቢአር ባወጣው ትንበያ መሰረት የነዳጅ ዋጋ አሁን ባለበት ከቀጠለ የሀገሪቱ ዋጋ ግሽበት እስከ ዓመቱ መጨረሻ ድረስ 3% ሊያሳድገው ይችላል። ይህ ደግሞ መንግስት የዋጋ ግሽበትን በ2% ለመገደብ የነበረውን ተስፋ ከንቱ የሚያደርግ ነው። በሌላ በኩል የኢኮኖሚ እድገት መጋት፣ የዋጋ ግሽበት ስጋት የሀገሪቱ ማዕከላዊ ባንክ ኦፍ ኢንግላንድ የፖሊሲ ውሳኔ ላይ ተጽዕኖ ማሳረፉ አይቀሬ ነው። የነዳጅ ዋጋ መጨመር፣ የጂኦፖለቲካዊ ያለመረጋጋት ባንኩ የወለድ መጠኖችን ለመቀነስ የሚያደርገውን ውሳኔ እንዲያዘገየው ሊያስገድደው ይችላል። ይህ ደግሞ በከፍተኛ ወለድና በነዳጅ ዋጋ ጭማሪ ለሚሰቃዩ የንግድ ድርጅቶች ተጨማሪ ጫና የሚፈጥር ይሆናል። ድርጅቶች ኢንቨስትመንት እቅዶቻቸውን እንዲሰርዙ ወይም እንዲቀንሱ ያደርጋቸውም ይችላል። የኬፒኤምጂ ዋና ኢኮኖሚስት ያሴል ሰልፊ እንደገለጹት ዩናይትድ ኪንግደም ኢኮኖሚ ዓመቱን የጀመረው በደካማ ሁኔታ ላይ ሆኖ ነው። ይህም በቀጣይ ወራት ይበልጥ ሊዳከም እንደሚችል ይጠበቃል ሲሉ ያብራራሉ። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸርም ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃ ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገና ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖርበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።